እስኪ ባይምሯችሁም ሳሉት ተቀጥራችሁ ወር ሙሉ ስራ ሰርታችሁ በ30ኛው ቀን ደሞዙ በብር ወይም በየትኛውም የገንዘብ ኖት ሳይሆን በወርቅ የሚከፈል ቦታ አለ ብትባሉ የዚህ ቻናል ተከታታዮች ዛሬ ይዘንላችሁ የመጣነው ታሪክ ትንሽ ለየት ይላል። ነገሩ እንዲህ ነው። በአህጉር አሜሪካ ፔሩ የምትባል ሀገር ውስጥ ላሪንግናዳ የምትባል አስደናቂ መልክዓ ምድር ያላት ስፍራ ትገኛለች። ይህቺ ስፍራ በአስደናቂ መልክዓ ምድር ብቻ የምትታወቅ ሳይሆን በጣም ያልተለመደ የሰራተኛና አሰሪ ሕጎች ያሏቸው ኩባንያዎች በውስጧም በመያዟ ነው። ላሪንግናዳ ከባህር ጠለል በላይ 5100 ሜትር ላይ ትገኛለች። ይህም ከባህር ጠለል በላይ በከፍታ ላይ ከሚገኙ ከተሞች ዋነኛዋ ያደርጋታል። ይህቺ ስፍራ በከፍተኛ የአየር ሙቀትና እጅግ በጣም የተገደበ ኦክሲጅን መጠን የሚገኝባት ቦታ ነች። ይሁን እንጂ እነዚህን አስቸጋሪ ሁኔታዎችን ሳይፈሩ ወደ ከተማዋ ሀብት ፍለጋ የሚመጡ ብዙ ተስፋ የሰነቁ ሰዎች በየቀኑ ይተሙባታል። በዚች ከተማ መሃል ላይ ግዙፍ የወርቅ ማዕድን ማውጫ ስፍራ ይገኝባታል። ይህንንም ወርቅ የማውጣት ስራ ላይ የተሰማሩ ድርጅቶች ብዙ የማዕድን አውጪዎችን ቀጥሮ ያሰራሉ። እነዚህ ማዕድን አውጪዎች ለድካማቸው ምንም ክፍያ ሳይከፈላቸው ለአንድ ወር ማለትም ለ30 ቀናት ያህል ይሰራሉ። ነገር ግን ሳይደክሙና ሳይሰለቹ ታትረው እንዲሰሩ የሚያደርጋቸው አንድ ሚስጥር አለ። እሱም 31ኛው ቀን እጅግ ትልቅ ተስፋ የሚጥሉባት የአንድ ወር ልፋታቸውን ውጤት የሚያዩባት፣ እድል ከቀናቸው ደግሞ ወደዛች አደገኛ ስፍራ ተመልሶ እንዳይሰሩ የሚያስችላቸውን ሀብት ሊያገኙ የሚችሉባት ቀን በመሆኗ ነው። ታዲያ ይሄ እንዴት ነው የሚሆነው ቢሉ ማዕድን አውጪ ድርጅቶች ቀጣሪዎችን ወርቅ ሊያገኙበት የሚችለውን የማዕድን አፈር ወይንም ኦር ተብሎ የሚጠራውን አፈር በትከሻቸው መሸከም የሚችሉበትን ልክ በደሞዛቸው ምትክ እንዲወስዱ መፍቀዳቸው ነው። ይህቺ ቀን ተለዋዋጭ የሆነ የተስፋ መቁረጥና የስሜት መደበላለቅ ሁኔታዎችን የምትፈጥርባቸው ልዩ ቀን ነች። በአንዴው ሀብታም ሊሆኑ ይችላሉ፣ ወይም ድካማቸውን የማይመጥን ትንሽ ነገርም ሊያገኙ ይችላሉ። ምናልባት ይህንን ታሪክ ከሩቅ ሆኖ የሚሰማ ሰው ወርቃማ እድል እንደሆነና በየወሩ ከሚከፈል ደሞዝ የተሻለ አድርጎ ሊያስብ ይችላል። ይሁን እንጂ እነዚህ ማዕድን ማውጫ ስፍራዎች ለሰው ልጅ ጤና በጣም አደገኛ ናቸው። ሊደረመሱ የሚችሉ ቁፋሮች፣ መርዛማ ጭስ፣ ወደ ውስጥ በተጠጉ ቁጥር ደግሞ በቂ ያልሆነ ኦክሲጅን መጠን ስለሚያገኙ ስፍራውን ለስራ በጣም አደገኛ ቦታ ያደርገዋል። በዚህም ምክንያት ብዙ ማዕድን አውጪዎች የጤና ችግር ያጋጥማቸዋል። እንኳን ይህ ስፍራ እንደዚህ አይነት ከፍተኛ አደጋ ቢኖረው ወርቅ በሚያገኙበት ወቅት ሌላ ስራ ላይ ተሰማርተው ካሉ ሰዎች የተሻለ ገቢ ስለሚያገኙ ብዙ ማዕድን አውጪዎች ከተለያዩ የፔሩ አካባቢዎች ወደዚህ ልዩ ስፍራ በየቀኑ ይተማሉ። ይሁን እንጂ እውነታው ብዙውን ጊዜ ከሚሰማው የተለየ ነው። ብዙዎች አሁንም ሕይወታቸውን አደጋ ላይ ጥለው ኑሯቸውን ለማሸነፍ እየታገሉ በከፋ ድህነት ውስጥ ይኖራሉ። እንግዲህ ተመልካቾቻችን የሰው ልጅ ምኞቱ ስብስብነት ሀብትን ለማሳደድና ከሱ ጋር የሚመጡትን አስከፊ ሁኔታዎች አጉልቶ የሚያሳየውን የላሪንግናዳን ማዕድን ማውጫ ስፍራ በአጭሩ ስንመለከት ይህንን ይመስላል። እርሶም በዚህ ቪዲዮ ላይ ያሉትን አስተያየት በኮሜንት ላይ ያስቀምጡልን። በስተመጨረሻም ይህንን ቪዲዮ ላይክ በማድረግ ያበረታቱን እንላለን። ቻናላችንን ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ። ቸር ሰንብቱ።